መንፈስ የለም ካላችሁ አይቀር አንድ እውነተኛ መንፈስ ታሪክ ሊጨምርላችሁ። ይሄም ትንሽ ሊያስፈራ ይችላል። ወደ ታሪኩ ልሰዳችሁ። መንፈሶች አሉ ብሎ የማያምን አንድ ፎቶግራፈር ነበር። ብዙ ዓመት ያስቆጠሩ ቦታዎችንና መንፈሶች ይኖሩባቸዋል የሚባል ቦታ እየሄደ ፎቶ ያነሳል። ምንም የሚያገኘው ነገር ስላልነበር መንፈስ የለም የሚለውን አስተሳሰቡን አጠንክሮታል። የሆነ ጊዜ አልጀዚራ አልሐምራ ስለሚባል ቦታ ይሰማል። ቦታው 400 ዓመት እንደሞላውና ብዙ ጦርነቶች ተካሂደውበት እንደነበር ይሰማል። በዛ ምክንያት ወታደሮች ቦታው ላይ ሞተው ስላልተቀበሩ መንፈሳቸው ቦታው ላይ መስፈሩን፣ ቦታው ላይ የሄዱ ሰዎች የተፈጠረባቸውን አስፈሪ ታሪክ ይሰማል። እሱም እንደተለመደው ቦታውን ለመጎብኘት አልጀዚራ አልሐምራ ወደሚባለው ስፍራ ይሄዳል። ቦታው ላይ ሲደርስ መሽቶ ነበር። ከመኪናው ወርዶ አንገቱን ዞር ዞር አድርጎ አየ። ብዙ ዓመት የሞላቸው የፈራረሱ የድንጋይ ቤቶች ነበሩ። ፎቶ ለማንሳት ካሜራውን አዘጋጀና የመኪናውን መብራት አብርቶ ወደ ቤቶቹ መጠጋት ጀመረ። የእጅ ባትሪውን አበራና የቤቶቹን ግድግዳ ሲያይ በቅርቡ የተጻፉ ግራፊቲ ተብሎ በሚጠራው ጽሑፍ ተጽፎ አየ። ከዚህ በፊት ሰው መጥቶ ሄዷል ማለት ነው ብሎ በድፍረት ከውጭ ጀምሮ ፎቶ እያነሳ ወደ ውስጥ ገባ። ዞር ዞር እያለ እያነሳ እንዳለ የሆነ ጥላ የሚመስል ነገር ቆሞ አየ። አይኔ ነው ብሎ በካሜራው ፎቶ አንስቶ ሲያይ ፎቶ ድብዝዝ ብሎ ነው የሚታየው። ሌንሱን ጠርጎ በተደጋጋሚ ሲያነሳው አሁንም ድብዝዝ ብሎ ነው የሚወጣው። መደናገጥ ጀመረ። ጠጋ ብሎ በደንብ ሲመለከት ሁለት ጭንቅላት ያለው ምንነቱ የማይታወቅ ነገር ታየው። ወዲያውኑ ከቤቱ እየሮጠ ወጣ። መኪና ወዳለበት አቅጣጫ እየሮጠ እንዳለ የብዙ ሰዎች ድምፅ ተሰማ። እየጮሁና እያለቀሱ ነበር። እንደምንም ብሎ መኪና ውስጥ ገባና ራሱን አረጋጋ። የተፈጠረው ነገር ከአእምሮ በላይ ሆኖበታል። መኪናውን አስነስቶ ሄደ። ከዛም ጊዜ በኋላ የተፈጠረበትን ነገር ለሰዎች ተናግሮ አስፈሪ ነገር መጎብኘት የሚያስደስታቸው ቱሪስቶች እየሄዱ ቦታውን መጎብኘት ጀመሩ። ናውም ታዲያ መንፈስ እንዳለ ያምናለሁ ካላችሁኝ እኔ በበኩሌ አላምንም። የአሁኑም ታሪክ ራሱ ቱሪስት ለመሳብ ይመስለኛል። ቱሪስቶች በሰላም ሲገቡ ሲወጡ አይቻል። ይሄ የኔ ሀሳብ ነው። እናንተ ምን ትላላችሁ?